የኔውድ እንዴት ልታገባኝ ወሰንክ? ግን ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም፣ ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ፣ ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም፣ ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ድንግልም አይደለሁም። ይሁን፣ ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ። ኧረ ምሳውን አምጡት። ደፋር ታገስኩሽ። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አላስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። ተው፣ ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቸው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ተው፣ ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ፣ ዳቧችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን ክቡር። እየበሉ ለምንድን ነው አጣርፈሽ የጠራሽ? መነጋገር አለብን። ስለምን? እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከ2 ዓመት በፊት ቤትና መኪና እንዲኖር ነግሬህ ነበር፣ ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠም። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችንን ዕለት ሰርፕራይዝ አደርግሻለሁ ብዬ ነበር ያሰብኩት እንጂ ቤትና መኪና ገዝተሃል? ላሳይሽ እችላለሁ። ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ምንድነው? የቤትና መኪናውን ጭራ ይዘነዋል። በአንድ ጎማና በ2 ብሎኬት ነው ጭራውን ያስከው። በቅርቡ ደግሞ ላቱን ይዘዋል። በዚህ ኑሮ ውድነት በህይወት መቆም የራሱ ነውኝ ነው። ደፋር የኔ ፍቅር፣ ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶቼ ቶሎ እንደሚርባችሁ ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ። የኔውድ ወይ ሳካሳክሮ የሚሽከረከረው አጎት ነው አይደል? አዎ፣ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ፣ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ፣ ኖርናት ዘለቅናት ኖርናት። ምንድነው የነደረ? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ። ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ? በሰርጋችን ቀን ጉንዳን ከነከሰሽ
እድሜ ልኬ እንደምትነክሽኝ ማሳያ። ኧረ እባክህ ጉንዳኑ እኮ እየነከሰኝ ያለው እኔን ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ህዝብ ፊት ገብቼ አልመነጭቀው። እጅ አለኝ። እሺ የነከሰኝን ራስ ይነቅለዋል። ኧረ ገለብሽው እናቱ። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይህ እኮ በጣም ለእኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደለ? አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ። ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ። ይኸው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቷ አንድ ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። ምን? አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ፣ ቤተሰቧን የጨረሰች። ተውት ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። ና እንስማማ፣ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው። እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነገርከኝ ምስራች ለባለቤቴም እንድትነግረው ነው። ጥሩ። ምንድነው? እንኳን ደስ አለ አቶ ቴድሮስ። ባለቤትህ 4 መንታ ልጆችን አርግዛላለች። እውነት ነው? ፍቅር የ4 ልጆች አባት ላደረገኝ ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነዋ። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነዋ። ደስ ይላል። ይሄንን ክብራይ ዘንድ የመረጥከኝ እኔ ማን ነኝ? የቱን ጥድቄ ነው? ደስ ይላል፣ ደስ ይላል። ጌታው እኔ ልጄ ላሳድጋልኩ እንጂ ክልል ጠየቅኩ፣ ህዝብ ልምራሉ። በቃ ልጆቹን ወደዚህ ምድር ስታመጣቸው እኔን ወደ አንተ አቅፍ ትጥልልኝ። አረባም ከዚህ በኋላ ደስ ይላል። እድራችን ውስጥ ምንድን ነው የተፈጠረው? ከፍተኛ የህልውና ስጋት ውስጥ ገብተናል። በዚህ ወር ብቻ 7 የእድራችን አባሎች ነው ያረፉት። በዚህ ምክንያት ካዝናችን ክፉኛ ተመናምኗል። ነገርየውን ደግሞ አስከፊ የሚያደርገው አሁንም 5 የእድራችን አባሎች ኮማ ውስጥ ናቸው። ምንድን ይወረደብን? ካዝናችን በዚህ መመናመን ውስጥ ከቀጠለ ከዚህ በኋላ ለቅሶ ላይ ንፍሮ የምናዘግነው በክፍያ እንደሆነ እንድታውቁ ነው ዋናው ነገር። በዚህ አጣብቂኝ ውስጥ እያለን እድራችሁንና 5 ኮማ ውስጥ ያሉትን ታማሚዎቻችሁን ጨምሮ ልግዛችሁ ልጠቅለላችሁ ያለ ባለሀብት መጥቷል። ምንድነው የምትሉት? እንሽጣውና ይታከሙ ወይስ እያየናቸው ይሞቱ? ቮት አድርጉ፣ ወስኑ። ለኔ ችግር የለው። የባለቤቴ የሴቶች ድር አለ። ድል አርጋ ታስቀብረኛለች ካልቀደምኳት ማለቴ ነው።
ሰሞኑን ልክ አይደለችም ታማለች ለኔ ችግር የለው ወስኑ ይሸጥ ወይስ ቮት አድርጉ